ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬም እንደተለመደው ጠቃሚ መረጃ ነው ይዤላችሁ የመጣሁት። ነፃ ኢንተርኔት የሚሰራ ምርጥ አፕሊኬሽን ነው ይዤላችሁ የመጣሁት። ከዛ በፊት ግን የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የቻናሌ ቤተሰብ የሆናችሁ ደግሞ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። ከዚህ በፊት ብዙ ነፃ ኢንተርኔት የሚሰሩ አፕሊኬሽኖችን ቪዲዮ ሰርቼላችሁ ነበር። ከነዚህ ውስጥ አሁን እየሰሩ ያለው አፕ ይሄ ነው። ዛሬ ሊሰራላችሁ የመጣሁት የዚህ አፕ ነውና ይሄን አፕ በስቴፑን ጃምፕ ሳታደርጉ መከታተል አለባችሁ ማለት ነው። ይህ አፕሊኬሽን ለማግኘት ቀጥታ ወደ ፕሌይ ስቶር ገብታችሁ ኢንስታል በማድረግ መጠቀም ነው። አፕሊኬሽኑ ብቻ አይደለም የሚሰራው ቻናል የቴሌግራም ቻናል ላይ የሚለቀቁ በየቀኑ የሚለቀቁ ፋይሎች አሉ። ከዛ ፋይሎች ጋር አገናኝተን ነው ነፃ ኢንተርኔት ማግኘት የምንችለው ማለት ነው። ቀጥታ ወደ ቪዲዮ እንሂድና እንዴት እንደሚሰራ ላሳያችሁ። አፑን ለማውረድ ቀጥታ ወደ ፕሌይ ስቶር እንገባለን። ፕሌይ ስቶር ከገባን በኋላ ሰርች ባሩ ላይ TLS ብለን ሰርች እናደርጋለን። እንደዚህ ይመጣል። ወይም ቴሌግራም ቻናሌ ላይ እዛም አለ። ከዚህ ላይ ዳውንሎድ ማድረግ ትችላላችሁ ማለት ነው። ኢንስታል ካደረጋችሁ በኋላ እንደዚህ ይመጣል። የኔ መጀመሪያ ስለወረደ እንደዚህ ኦፕን ብሎ ነው የሚመጣውና ከዛ በኋላ እንደዚህ ኦፕን የሚለውን አንድ ክሊክ አድርጌ ወደ ውስጥ እገባለሁ ማለት ነው። ወደ ውስጥ ገባ እንደዚህ ስታርት የሚል ይመጣል። የተለያዩ እንትኖች አሉ፣ ሰርቨሮች፣ የተለያዩ ሰርቨሮች አሉ። ቀጥታውን ወደ ስልጠን ወደ ቴሌግራም እንገባለን ማለት ነው። ቴሌግራም ከገባን በኋላ ዳኒ ቴክ 29 ብለን ሰርች እናደርጋለን። ከዛ ይህ ቻናል ይመጣል። ይህ ቻናል ወደዚህ ቻናል እንገባለን። ወደዚህ ቻናል ከገባን በኋላ እዚህ ቻናል ላይ በየቀኑ የሚለቀቁ ብዙ ፋይሎች አሉ። እዚህ ቻናል ላይ 860 ምናምን ሰዎች እየተጠቀሙ ነው ያሉት። እስከ ዛሬ 867 ሰዎች እየተጠቀሙ ይገኛሉ። እናንተም ይህን ቻናል ጆን በማድረግ በየቀኑ የሚለቀቁ ፋይሎችን መጠቀም ትችላላችሁ ማለት ነው። ስለዚህ ነፃ ኢንተርኔት ከዚህ ፋይል ጋር አገናኝተን ነው በየቀኑ የሚለቀቁ ፋይሎች አሉ። ከዚህ ጋር አገናኝተን ነው ነፃ ኢንተርኔት የምናገኘው ማለት ነው። በነገራችን ላይ ይህ አፕ ብቻ አይደለም፣ ይህ አፕ ብቻ አይደለም፣ ብዙ አፖች አሉ። የነዚህ ሁሉ ፋይል ነው የሚለቀቀውና ለምሳሌ HTTP ኢንጀክተር አለ፣ የእሱ ፋይልም ይለቀቃል ማለት ነው። እናንተ ግን የትኛው ፋይል ከየትኛው አፕ ጋር ኮኔክት ይሆናል የሚለውን ቼክ ማድረግ አለባችሁ። ለምሳሌ የHTTP ኢንጀክተር ፋይል ከTLS አፕ ጋር ኮኔክት ስታደርጉ አይሰራላችሁ ማለት ነው። ስለዚህ የHTTP ፋይል የHTTP ኢንጀክተር ፋይል ከHTTP ኢንጀክተር አፕ ጋር ኮኔክት ይታረጉ ነው ኢንተርኔት ነፃ ኢንተርኔት የሚሰራላችሁ ማለት ነው። ይህ ፋይል አሁን ዛሬ የተለቀቀ ፋይል ነው። ይሄኛውን ፋይል ከአፑ ጋር ዳይሬክት እናገናኛለን ማለት ነው። ከዛን ቀጥታ ወደ አፑ ይገባል። አንድ ክሊክ እናደርጋለን። ይሄኛውን ፋይል ክሊክ ካደረግን በኋላ ወደ አፑ ይሄዳል ማለት ነው። ትንሽ ቆይቶ ኮኔክት ያደርጋል። ስለዚህ ኮኔክት አለ ማለት ነው። ኮኔክት ይኸው እዚህ ጋር ኮኔክት ይመጣል። እንደዚህ ቁጥር ይቆጥራል ማለት ነው። ስለዚህ ከዚህ በኋላ ደስ ያላችሁ ሚዲያዎችን ከፈለጋችሁ FB ከፈለጋችሁ ቲክቶክ ወይም ዩቱብ ደስ ያላችሁን ከፍታችሁ ፈታ ማለት ነው። ይመቻል። የዛሬ ቪዲዮ እዚህ ያበቃል። በዚህ ቻናል ላይ ቴክኖሎጂ ነክ ነገሮችና ኦንላይን ስራዎችን ስለሚለቀቅ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ያልገባችሁ ነገር ካለ በኮሜንት ጠይቁን። በቀጣይ ቪዲዮ እስክንገናኝ በሰላም